ሃይ ፋሚሊየንስ እንደምንድናችሁ? ዛሬ እንግዲህ አብረን ቪዲዮ የምንቀርጽበት እንደዚሁም ደግሞ የተለያዩ ስራዎችን የምንሰራበትን ሴታፕ አብረን እንገነባለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ማለት ነው። ይመቻችሁ። ሌስ ሰው እንግዲህ ድሮ የምንሰራበት ሴታፕ ይሄንን ይመስላል ማለት ነው። እዚህ ጋር ተቀምጠን ነው ማለት ነው የተለያዩ ስራዎቻችንን የምንሰራው ማለት ነው። ነገር ግን ይሄኛው ሴታፕ ለወገቤም አልተመቸኝም ማለት ነው። እንደዚሁም ደግሞ የተለያዩ ስራዎችን ለመስራት ቪዲዮዎችን ለመቅረጽ ስላልተመቸኝ ዛሬ እንግዲህ አብረን አዲስ ሴታፕ እንገነባለን ማለት ነው። ስለዚህ የድሮ ሴታፕ እንደሆነ ብቻ እንድታውቁ ነው ማለት ነው። አሁን እንግዲህ አብረን ነው አዲሱን ሴታፓችንን የምንገነባው ማለት ነው። ሶ እንግዲህ እኔ ያሰብኩት እንዴት መሰላችሁ ማለት ነው። አዲሱን ሴታፕን ለመስራት እዚች ጋር ያለችው ባለ አንድ እግር ሶፋ ወደዚህ አስጠግቼ ከዛ ጀርባ ያለውን ደግሞ እንደ ሴታፕ ለመጠቀም ነው አሳዩ ማለት ነው። እስቲ አብረን እናየዋለን። አብረን እንስራ፣ እንግባ። ሶ እንግዲህ ሶፋውን ካስጠጋን በኋላ ይሄንን የመሰለ ፍሪ ስፔስ አግኝተናል ማለት ነው። አሁን እንግዲህ እዚህ ስፔስ ላይ ነው ማለት ነው ሴታፓችንን የምንገነባው፣ ጠረጴዛችንን ወንበራችንን ምናምን አስገብተን ማለት ነው። ስለዚህ አሁን መጥረግ ይኖርብናል። እንጥረግ። እንግዲህ አሁን እንደምትመለከቱ ጠረጴዛችንን በዚህ መልክ አስገብተናል ማለት ነው። አሁን ደግሞ የምናስገባው እንግዲህ ወንበራችንን ነው ማለት ነው፣ ያንን ወንበር። ስለዚህ አሁን ያንን ወንበር እናስገባዋለን እዚህ ጋር ማለት ነው። ሶ እንግዲህ አሁን ወንበራችንን እንይዛለን። ከዛን እንደምትመለከቱት በዚህ መልክ አሪፍ የሆነች መቀመጫ አግኝተናል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ደቃስ ብለን ስራችንን መስራት ነው የሚጠበቅብን ማለት ነው። አሁን እንግዲህ ፒሲያችንን፣ ስልካችንን ምናምን አንዳንድ ነገሮችን እናስተካክላለን በቀጣይነት። ከዛ በኋላ እንግዲህ ፒሲያችንን ይዘን ወደ ሴታፓችን እንሄዳለን ማለት ነው። ከዛ ፒሲያችንን በዚህ መልክ እናስቀምጣለን ማለት ነው። ከዛ እንደምትመለከቱት በዚህ መልክ ስናስቀምጥ እንደምትመለከቱት ይህንን የመሰለ ያማረ ቪው እናገኛለን ማለት ነው። ስለዚህ እናስተካክለው። ከዛን ካስተካከልነው በኋላ እንደምትመለከቱት አሪፍ የሆነ እይታ ወይም ደግሞ ፎንት ቪው አለው ማለት ነው። አሁን ደግሞ እስቲ ትንሽ ሴታፓ እንድታምር እቺኛዋን እዚች ጋር እናስቀምጣለን ማለት ነው። አሪፍ የሆነች አትራክቲቭ የሆነች እንድትሆን ከዛ እንደምትመለከቱት በዚህ መልክ አስገብተናል። ቆይ እዚች ጋር እንደምትመለከቱት ትንሽ አትራክቲቭ ሆኗል ማለት ነው። በዚህ መልክ እዚህ ጋር እናስተካክለው። ከዛን እንደምትመለከቱት ይህንን የመሰለ አሪፍ ቪው አምጥቷል ማለት ነው። ከዛ በኋላ እንግዲህ አሁን ደግሞ መጽሐፍ ቅዱሳችንን እናመጣለን ማለት ነው። ከዛ እዚች ጋር እናስቀምጣለን ማለት ነው። ምክንያቱም ደግሞ ምንም ብንሰራ እግዚአብሔር ካልባረከው ምንም ነገር መስራት ስለማንችል ማለት ነው። ስለዚህ በዚህ መልክ እናስቀምጣለን። አሁን ደግሞ የቀሩትን ነገሮች እናስቀምጣለን። ሶ እንግዲህ አሁን ደግሞ ዲምሌታችንን እናስገባለን ማለት ነው ወደ ሴታፓችን ማለት ነው። ዲምሌቱን ለማስገባት ያሰብኩት ፈታትቼ ሲሆን እንደዚሁ ሙሉ ለሙሉ በጥቅልሉ እዚህ ጋር ለማስቀመጥ ያሰብኩት ማለት ነው። እዚህኛው ስፔስ ላይ በጥቅልሉ አስቀምጠዋለሁ ማለት ነው። በጥቅልሉ ካስቀመጥኩት በኋላ እንግዲህ እዚች ጋር ያለችዋን የዲምሌቷን ኬብል እሰካታለሁ ማለት ነው። ከዛ በኋላ ይሄኛውን ሙሉ ለሙሉ እዚች ጋር እንደዚህ ተዋዋለሁ ማለት ነው። ቆይ ከዛ በኋላ እንደምትመለከቱት ይህንን የመሰለ አሪፍ ፎንት ቪው አለው ማለት ነው። ለመስራት ብትሉ ምን ለማድረግ አሪፍ የሆነ እይታ ይኖረዋል ማለት ነው። ከዛ ይሄንን እንዲጠጋ አደርገዋለሁ። ከዛ እንደዚህ ማለት ነው። እንደምትመለከቱት አሁን ለምሳሌ ብቀመጥ እንደምትመለከቱት በዚህ መልክ ስራዎችን ስሰራ አሪፍ የሆነ ሴታፕ ይሆንልኛል ማለት ነው። እንግዲህ በቀጣይነት ደረጃ ደግሞ ወደ ሴታፕ የማስገባው ይህንን በወረቀት የተጠቀለለ የእንጨት ሹካ ነው ማለት ነው። ምን ይጠቅማል እንደምትሉኝ እርግጠኛ ነኝ ማለት ነው። ነገር ግን ጥቅሙን አብረን እንየው። እንግዲህ እኔ ያሰብኩት እንዴት መሰላችሁ ማለት ነው። እዚህ ጋር እንደምትመለከቱት ስፔስ አለ ማለት ነው። ስለዚህ እዚህኛው ስፔስ ላይ እንደዚህ ለመክተት ነው። ቆይ ከዛ እንደምትመለከቱት በዚህ መልክ እዚህኛው ስፔስ ላይ ከተዋለሁ ማለት ነው በደንብ። ከዛ እንደምትመለከቱት በዚህ መልክ ካስገባሁት በኋላ እንግዲህ ስልክ ማስደገፊያ ለማድረግ ነው ያሰብኩት። እንግዲህ አሁን ለምሳሌ ይሄኛው ስልክ አለ ማለት ነው። ስለዚህ ይሄኛው ስልክ እንግዲህ እንደምትመለከቱት ከዚህ ጋር አስደግፈዋለሁ ማለት ነው። ከዛ በኋላ እንግዲህ እዚህ ጋር የተለያዩ ስራዎችን እሰራለሁ ማለት ነው። የተለያዩ ስራዎችን እየሰራው ስልኬን መጠቀም በሚያስፈልገኝ ሰዓት ደግሞ እዚህ ጋር የፈለኳቸውን ስራዎች ለመስራት አስቤ ነው። እንደምትመለከቱት በዚህ መልክ ክሬቲቭ ሞድ ይቻላል ማለት ነው። ምንም የተጋነነ ነገር አያስፈልጋችሁም። እዚህ ጋር ስልኬን ከፍታለሁ እጠቀማለሁ። እዚህ ጋር ደግሞ ፒሲን እጠቀማለሁ። የበለጠ አክሰሰብልና ስጠቀም እንዲመች ለማድረግ አስቤ ነው ማለት ነው። እንግዲህ እንደምትመለከቱት በዚህ መልክ ሴታፕ እያማረች እየመጣች ነው
ማለት ነው። አሁን ደግሞ የማስገባው ወደ ሴታፔ እቺን ገራሚ የሆነች ስፒከር ናት ማለት ነው። እቺን ስፒከር እንግዲህ አስገባታለሁ ማለት ነው። እቺን ስፒከር የምጠቀማት እንግዲህ የፒሲ ብዙም ድምጽ ስለሌለው ፒሲን በብሉቱዝ ከዚህ ጋር አገናኝቼ የተለያዩ ነገሮችን በዚህ ለመስማት ነው አስቤ ነው ማለት ነው። ከዛ እንደምትመለከቱት እዚህ ጋር አስቀምጣታለሁ ማለት ነው። ከዛን እንደምትመለከቱት ሴታፔ ሞር ፋንታስቲክ እየሆነችና እያማረች ትመስለኛለች ማለት ነው። ለእኔ ነው ወይስ ለእናንተ ነው? እሱን ኮመንት ላይ ንገሩኝ ማለት ነው። ለራሴ ቆርሱ አይደለ አባባሉ ራሱ። እንደምትመለከቱት በዚህ መልክ እያሳመርኩት እገኛለሁ ማለት ነው። አሁን እንግዲህ ኦልሞስት ሴታፔን ገንብቼ ጨርሻለሁ ማለት ነው። ይህንን ይመስላል። አሁን ደግሞ ቪዲዮ እንዴት ሪካርድ እንደማድረግ የቲክቶክ ምናምን የዩቲዩብ ቪዲዮዎችን ሪካርድ እንዴት እንደማድረግ ሴታፔን ደግሞ ላሳያችሁ። ሰው እንግዲህ ይቅርታ አንድ የረሳሁት ገራሚ ቃለች ማለት ነው። ካልኩሌተሪ ማለት ነው። የተለያዩ ገቢና ወጪዎችን ካልኩሌት የማደርግባት ማለት ነው። እሷንም እንግዲህ እዚች ጋር አስቀምጣታለሁ ማለት ነው። የተለያዩ ነገሮችን ካልኩሌት ለማድረግ እጠቀምባታለሁ ማለት ነው። ስለዚህ በዚህ መልክ አስቀምጣታለሁ። ሰው እንግዲህ ኦልሞስት ሴታፔን ጨርሻለሁ። አሁን እንግዲህ በመጨረሻ ደረጃነት እንዴት ይህንን ሴታፕ ወደ ቪዲዮ ሪካርዲንግ ሴታፕ እንደምቀይረውና እንዴት የቲክቶክ የዩቲዩብ ቪዲዮዎችን ከዚህ ጋር ብቻ በመሆን ሪካርድ እንደማድረግ አሳያችኋለሁ ማለት ነው። ወደዛ ደግሞ እንሂድ። ሶ እንግዲህ እንደምትመለከቱት ይህንን ይመስላል ማለት ነው። ቪዲዮ ሪከርድ ሳደርግ የምጠቀመው ሴታፕ ማለት ነው። እዚህ ጋር እንደምትመለከቱት የምቀመጥባት ወንበር አለች ማለት ነው። እንደዚሁም ደግሞ ከጀርባ ዲም ላይት አለ ማለት ነው። እዚህ ጋር ደግሞ እንደምትመለከቱት የፎቶ ማስቀመጫ አለ ማለት ነው። የፎቶ ማስቀመጫ ላይ ስልኬን አስቀምጣለሁ ማለት ነው። ባይዛዊ በዚህ ስልክ አይደለም ሪከርድ ማድረግላችሁ ማለት ነው። ይህ ስልክ ጥራት የለውም፣ ካሜራ የለውም ማለት ራሱ ይቻላል ማለት ነው። በዚህኛው ስልክ ነው ማለት ነው ቪዲዮ ሪከርድ ማድረግላችሁ ማለት ነው። አሁን ለምሳሌ ዝም ብላችሁ ቪዥዋላይዝ እንድታደርጉት ብቻ ነው ይሄንን ያስቀመጥኩላችሁ። ከዛ በኋላ እንግዲህ ሪከርድ ያደርጋሉ። ከዛ በኋላ እንደምትመለከቱት እዚህ ጋር ነኝ ማለት ነው። ስለዚህ በዚህ መልክ ቪዲዮን ሪከርድ ያደርጋሉ፣ የቲክቶክ እና የዩቲዩብ ቪዲዮዎች ማለት ነው። የቲክቶክ ስፈልግ እንደዚህ ያደርገዋለሁ። እንደዚሁም ደግሞ የዩቲዩብ ቪዲዮ ስፈልግ ደግሞ እንደዚህ ዞር አድርግቼ ቪዲዮዎችን እቀርጽበታለሁ ማለት ነው። ስለዚህ እንደምትመለከቱት ይሄንን ማለት ይመስላል ማለት ነው ሴታፔ። አሁን ደግሞ ያልነገርኳችሁ ነገር በቲቪ ላይቲንግ ከፍታለሁ ማለት ነው። እንደዚሁም ደግሞ እዚች ጋር ደግሞ ፒሲ አለች ማለት ነው። ስለዚህ በሁለቱም ላይት ከፍታለሁ። ሶ እንግዲህ በቀጣይነት እንደምትመለከቱት በቲቪ ቀይ ላይቲንግ ከፍቻለሁ። እንደዚሁም ደግሞ በፒሲ ወይም ደግሞ በላፕቶፕ ነጭ ላይቲንግ ከፍቻለሁ። ሁለቱንም የከፈትኩት ዩቲዩብ ላይ ነው ማለት ነው። ከዛ በኋላ እንግዲህ እዛ ጋር እቀመጣለሁ። እዛ ጋር ስቀመጥ ያ ቀይ ላይት በአንዱ ፊቴ ጋር፣ እዚህ ጋር ይሄኛው ነጭ ወይም ደግሞ ዋይቱ ደግሞ በአንዱ ፊቴ ላይ ይሆናል ማለት ነው። ከዛን እንግዲህ አሪፍ የሆነ ስቱዲዮ ወይም ደግሞ ሴታፕ ገንብተናል ማለት ነው እንደምትመለከቱት። ስለዚህ ሶ እንግዲህ መብራት ሲጠፋ እንደምትመለከቱት እንደዚህ አይነት ገራሚ የሆነ ቪው አለው ማለት ነው። እንደምትመለከቱት ምንም የተጋነነ ነገር አልተጠቀምኩኝም። ቤቴ ውስጥ ያሉትን ነገሮች ብቻ ተጠቅሜ ነው እንደዚህ የ10 ምናምን ሺህ ብር የሚወጣ ላይቲንግ ሲስተም ቤቴ ቁጭ ብዬ የሰራሁት ማለት ነው። ስለዚህ እናንተም በዚህ መልክ መስራት ትችላላችሁ። ምንም የተጋነነ ነገር አያስፈልግም። ባላችሁ ነገር ብቻ መስራት ትችላላችሁ። እንግዲህ አሁን ለምሳሌ ትክክለኛውን ቀይ ላይቲንግ እንደዚሁም ደግሞ ነጭ ላይቲንግ ምናምን ልግዛ ብል 10 ምናምን ሺዎችን ይፈጅብኛል። ነገር ግን እዚህ ጋር እንደምትመለከቱት በዜሮ ብር ባለ ነገር ሰርቻለሁ ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል ማለት ነው። እንዳነቃቃችሁ እንደዚሁም ደግሞ ከትንሽ መጀመሪያ እንዳስተማራችሁ እርግጠኛ ነኝ። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እንደዚህ አይነት ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ኮመንት ላይ አበረታቱኝ፣ ቪዲዮ ላይክ አድርጉ። ወዳችኋለሁ። ይመቻችሁ።